አትበሉኝ አንዳንዶቻችሁ ምንም እየገባኝ አይደለም ወላሂ እንዴት ነው የአርሰናል ደጋፊ ተመሳሳይ ሆነን ማንግባባው እንዴት ነው በነጥብ እኩል ነን በጎል እኩል ነን እያላችሁ ልታጽናኑኝ እየሞከራችሁ ነው ምንም እየገባኝ የዘጠኝ ነጥብ ልዩነትን ተቋቁሞ ማስኬድ ያልቻለ እኮ ቡድን እኮ ነው ያለን እንዴት ነው አሁን በነጥብ እኩል ሆነናልና በጎልም እኩል ነን ቀጣይ ድላችን ሊኖረን ይችላል በፍጹም እኮ ሊሆን እኮ የማይችል እኮ ሊመጣልኝ የማይችል ነገር እኮ ነው ጀምአው የምሪን እኮ ነው ብላችሁ ያንን የመሰለ ወፍራም እድል ነበረን መጠቀም ሳንችል ቀርተን ልክ የልብስ መስፊያ ክርም ታክል ምናልባት እሷ እድል ካጋጠመችን ብለን ነው እንዴ ልንጽናና የሚገባው አሁን ላይ በጣም እኮ ነው የሚያበሽቀው ጀማው እኔ ጀማው ይሁሉ ላለፉት ቀናት ከባለፈው ሽንፈት በኋላ ቪዲዮ የሚባል ነገር አልሰራውም ዛሬ ነው ቪዲዮ የሰራሁት ምክንያቱም ይሄን ሁለተኛ የሚባል ነገር ማየት አልፈልግም ነበር ጀማው በፍጹም ማለት ነው ሲቲ ላለፉት አመታት ያሳየን ነገር አለ በቃ ቢስት ነው ሰይጣን ነው ጀማው አንደኛ የሚባል ነገር እኮ በስተመጨረሻ ላይ ከያዘ ሲለቅን ያይቻል አቅም ጀማው ይሄንን ነገር ሁሉ ያዩ የአርሰናልን ደጋፊ ተስፋ ለምናም ብዬኔ ማጃጃል አልፈልግም መጃጃልም አልፈልግም ከሆነ በጣም ደስተኛ ነኝ ከማንኛውም የአርሰናል ደጋፊ በላይ ጮብ ይምረግጠው በራቆቴ ከተማ መዞሮ እኔ ነኝ የምሆነው ጀማው ግን ሚሆን ነገር ነው ደግሞ ብዬ ያሰብኩኝ አይደለም በቃ እኔ የአርሰናል ደጋፊ በአሁን ሰዓት ሳይኮሎጂው እንዲጎዳ አልፈልግም እንደውም እንዲያሰም የሚፈልገው ከኛ ይልቅ የተሻለ እድል ያለው አሁን ኦብቪየስሊ ሲቲ እንደሆነ ነው እንዴት ከበባር ጨዋታዎች አሉበት ሲቲ አውቃለሁ ግን አሰልጣኙ ደግሞ ጋርዲዮላ እንደሆነ ደግሞ አምናለሁ እኔ ላለፉት አመታት በምን አይነት መንገድ ሄዶ ሻምፒዮን ሲሆን ስላየሁት ማለት ነው እኔ ቤት ግን ስመጣ ሻምፒዮን ሲሆን አላየሁም ያንን ስላላየሁ ድረስ ማለት ነው ጀምአው ልጽናና አልችልም በፍጹም ነው የምላችሁ ብዙ ጎል ገባበት አልገባበት ይበርንዴ በቃ አንደኝነቱ ላይ ኮጣይ ቡድን እኔ ሁሉ ጊዜ ፍራቻዬ ነው ሶሪ በጣም በቃ እኔ ተስፋ ማስቆረጥን በሉት ሆነ ምን እንደዛ አይነት ሙድ አይደለም እያራመድኩኝ ያለው እውነታው ግን እኔ ጋር ያለው እውነታ ይሄ ነው ጀማው ግልጹ ነው የምነግራችሁ እንዴት ነው እኔ በርንሌ ላይ አንድ ጎል ብቻ መግባቱ ሊያጽናና የሚችለው እሺ ነጋ ነገ የለም አርሰናልም ከስንት ቀናቶችና በኋላ ወራቶች በኋላ ይዞ የነበረውን ፕሪሚየር ሊግ መሪነት በሲቲ እንደምታዩት በጣም ነው የሚያምሩ ገመር በጣም በቃ የዘንድሮ እንግሊዝ ፕሪሚየር ሊግ ማለት ነው አርሰናል የማይበላው ከሆነ ከምር እግር ኳስ በቃ ተተማያለች ጭራሽ ማለት ነው ከምር በቃ አይደለም ዋንጫውን እናጠዋለን ብሎ ማሰብ ይቅርና ለአንድ ለአርሰናል ደጋፊ ቴቢሉ እንደዚህ በሲቲ መያዙ በራሱ ማለት ነው ከምር በጣም ነው የሚያምር በጣም ከምር ከልቤ ነው የምላችሁ እግዚአብሔርን ያማል አንዳንዴ በቃ ተረግመናል እንደኛ አርሰናል ክለቡ ተረግሟል እንዴ ከምር እውነት በቃ በጥቼ እዚህ ጋር መናገር ስላለብኝ ነው በቃ ማታም ቪዲዮ አልሰራሁም በቃ አለ አይደለ ኧረ በስመ አብ ብቻ እስኪ እስከ መጨረሻው ድረስ እናያለን እኔ ከክለቤ ጎን እስከ መጨረሻው ጨዋታዎች ድረስ ጠብቃለሁ ብቻ ግን እኔ የሆነ ጎን የሚሰማኝ አልመሰላችሁ እስከ እንደዚህ ሆኖ ሲቲ ድረስ መጥቶ ግን በመጨረሻው እኛ ዋንጫውን እንበለዋለን ብዬ አስባለሁ የሆነ ጎኔ ማለት ነው በዚህ በኩል ደግሞ ሳስበው ይሄን ያህል ጊዜ መሪነት ቆይተን ሲቲ አስቡት እንግዲህ አሁን መጥቶ እዚህ ሲቀመጥ ስታዩ ደግሞ ትሰጋላችሁ የሆነ ጎናችሁ ደግሞ ብቻ በጣም ከባድ ነው ካልበላ ነው እውነት ፍትሃዊ አይደለም እግር ኳስ ከምር የምንላችሁ ሌሎች ክለቦችም ደጋፊዎች ይሄን ቪዲዮ የምታዩት ካላችሁ ከምር በጣም የሚያምሩ በጣም ማለት ነው እኔ እንዴት እንደምነግራችሁ አላውቅም ኧረ በስመ አብ እንግዲህ ሙሽራው አባወራ ነው በተራው እንግዲህ ሙሽራው ዳራለው ብለሽ ለሁሉም ነግረሻል መብላትሽን ሳታውቂ እጅሽን ታጥበሻል አረረረረ እንደው ሚዜ ምንድነው የሚሻለሽ ካፍሽ እየነጠቀ ሁሌ የሚበላብሽ ይኸው ሊሰለቅጥ ሲቲ መጣልሽ ብሏል አለው ብሯንጃ ሙሽራው ለማረግ ለሱ መዘጃ አላት ብሯንጃ ሙሽሪት ለማረግ ለሱ መዘጃ ሁሉም ቦታውን ይዞታል ያው እኛንም ጨምሮ ባርነማውዝ ወደ 8 ምናምን ልኮናል ተመስገን ነው ኮንፈረንስ ሊግ ላይ አለመጣሉ ተመስገን ነው ያው ቀጣይ ሊግስን ነው የምንገጥመው እዛ ኤፍኤ ካፕ ዌምብሌ ላይ ምን እንደሚያደርገን ያው እሱ ነው የሚያውቀው
እሱ ነው የሚያውቀው። እናንተ ግን ይሄ ሁለተኛ ቦታ ስክክ ነው የሚለው። እኔ ደረጃ ሰው ላይ እንደዚህ ስክክ ሲል አይቻለቅ። አቤት አቤት 9 እንደው ቀይሩ ዘንድሮ እንደምንም ብላችሁ ወደ 3 አድርጉት እንጂ ሁለተኛ ከሆነ ለአራተኛ ጊዜ ሼም ነው። አሁን እንዳልኩት ሁሉም ቦታውን ይዟል እኛንም ጨምሮ። አይ ገነርስ ደበራችሁ እንዴ? እንድች ብለው እንዳይደብራችሁ። እናንተም ወደሚገባችሁ ቦታ፣ እኔም ወደሚገባኝ ቦታ፣ እናንተም ወደሚመጥናችሁ፣ እኔም ወደሚመጥነኝ፣ እናንተ ወደሚያምርባችሁ፣ እኛም ወደሚያምርብን ወደ ሙሽራው ቦታ። ይሄን ነገር አስታውሱ። ይሄ ብልጭታ ነው፣ ሳምፕል ናት። የአመቱ መጨረሻ ላይ እንዲህ ሆኖ ነው ፕሪሚየር ሊጉ የሚያልቀው። እኔ ሊጉን የመምራት ብዙ አይነት እንደዚህ ፍላጎት የለኝም። ሊጉን የመብላት ነው ፍላጎቴ። ስለዚህ አሁን 2-3 ቀን የምታየው ነገር አመቱ መጨረሻ ላይ የሚሆነው ነገር ነው። ስለዚህ እንዳይከፋችሁ እሺ። ዘገነርስ ይመቻችሁ። ደግሞ ቦታውን ባደራ ስለጠበክልኝ ከልብ እናመሰግናለን። ዘገነርስ ይመቻችሁ። እስከ መቼ ይዞት የነበረውን የመርከኝ ካቦነት ከዛሬ ጀምሮ ጀግናው ማንዴላ ተቆጣጥሮታል። ከዚህ በኋላ ለሰቆቃው ዊልቸር እንጂ ሞተር ምን ያደርግለታል? Listen, look, let it all work out. 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 ነገ መንገደኛ የኔ ያለም ተጓዥን ብትሆኚ አይናይሽን ልየው የኔ ሆድ ቁጭ በይ አትተኚ። ዛሬ ነው ያለኝ ቀን የኔ ያለም ካንቺ መውጋበት እስክለይሽ ድረስ የኔ ሆድ ነግቶ እስክሰናበት ነይልኝ ወረዳሉ ጀግና ወረዳሉ